የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በመግለጫቸው በቦንጋ ከተማ መሃል ከተማ ላይ የተከሰተው የመንገድ ናዳ ለትራንስፖርት አገልግሎት ምቹ ባለመሆኑ መቋረጡን ተናግረዋል። መንገዱ ከተሽከርካሪ አልፎ ለአካባቢው ነዋሪዎች ተግዳሮት መፍጠሩን አንስተዋል። ቦንጋ ከተማ ላይ በተለምዶ ቡስታ የሚባል ሰፈር ላይ የተከሰተ መንገድ ችግር አለ። ይህ የመንገድ ችግር እንግዲህ ቀደም ሲል የኮረት መንገድ ነው የነበረው። የኮረት መንገድ ደረጃውን አሻሽሎ ወደ አስፋልት ያደገበት ሁኔታ ነው ያለው። ከዛ ቆይታ በኋላ መንገዱ መናድ የጀመረበት ሁኔታ ነው ያለው። ስለዚህ ይሄ መንገድ ተንዶ ለትራንስፖርት አገልግሎት ያው አስቸጋሪ የሆነበት ሁኔታ ነው ያለው። በዚህ ምክንያት የተለያዩ ሮሮዎች አሉ። ይህን በተመለከተ እንግዲህ ሁለት አይነት ነው። አንደኛ እዛ አካባቢ ከታች አካባቢ ያሉ አካላት ላይም ጭምር የቤትና ቦታቸው ላይ የደረሰ ጉዳት አለ። ሁለተኛው መንገዱ ራሱ ለተሽከርካሪም ለእግረኛም ምቹ ማይሆንበት ሁኔታ ነው የተፈጠረው። ጉዳዩ አሳሳቢ በመሆኑ ቀደም ሲል የተወሰደው እርምጃ በቂ ባለመሆኑ የመንገዶች አስተዳደርና የአዲስ አበባ ዩኒቨርሲቲ ጥናት ማድረጋቸውን ገልጸዋል። ከኢራ ቲም መጥቶ በተደጋጋሚ አጥንቷል። በእነሱ የሚቻል ባለመሆኑ ከአዲስ አበባ ዩኒቨርሲቲ የጥናት ቲም ከአንድ ሁለት ሶስቴም መጥቶ ጉዳዩን በጥልቀት ያየበት ሁኔታ ነው ያለው። የተለያየ ሙያ ያላቸው አካላት መጥቶ ተሳትፈው ዲቴል የሆነ ጥናት ያጠኑበት ሁኔታ ነው ያለው። እሱ ብቻ ሳይበቃ እንደገና የውጭ ኢጣሊያን የመንገድ ስራዎች የሆነ ድርጅት እንደዚሁ መጥቶ ጥናት ያደረገበት ሁኔታ ነው ያለው። ስለዚህ አሁን አንድ ጊዜ እንደቀድሞ መልሰው መተካት የሚቻልበትና መጠገን የሚቻልበት አማራጭ ተገቢ ሆኖ አልታየም። ምክንያቱም በየጊዜው ተመልሰው የሚፈርስበት ሁኔታ ስላለ ዘላቂ መፍትሄ ማግኘት የሚችልበት ሁኔታ መኖር መቻል አለበት በሚል ነው የታሰበው። የመንገዶች አስተዳደር በደረሰው የጥናት ውጤት መሰረት ስራ መጀመር የሚያስችል ዝግጅት እያደረገ እንደሚገኝ ተናግረው የባለስልጣኑ ዋና ዳይሬክተር ጭምር መንገዱን መጎብኘታቸውን ተናግረዋል። የጣሊያኑ ፕሮጀክትን ኢራን እንደገና የአዲስ አበባ ዩኒቨርሲቲ አካላትም ያጠኑትን አንድ ቦታ ትራያንጉሌት በማድረግ የጋራ ሪኮመንድ የሚያደርጉበት ሁኔታ እንዲኖር የሚያስችል ነገር ነው። ምናልባት አንዱ ከአንዱ ጋር ሊመጋገ የሚችልበት ሁኔታ ተፈጥሮ ከዛ በኋላ በዛ ዲዛይን መሰረት ለመስራት ነው የመንገዶች ባለስልጣን እየጠበቀ ያለውና አሁን የነሱ ጥናት ውጤት ለመንገዶች ባለስልጣን እንደገባ ነው መረጃው ደረሰን። የመንገዶች ባለስልጣን ዋና ኃላፊም እጅግ በጣም ነው የምናመሰግነው። ከአንድም ሁለት ጊዜ ሶስት ጊዜ መጥተው ጉዳዩን ያዩበትና ለጉዳዩ ትኩረት ሰጥተው ከክልሉ ርዕሰ መስተዳድር ከዞን አመራር አካላት ጋር በጋራ ውይይት ያደረግንበት ሁኔታ ነው ያለው። በተለያዩ የማህበራዊ ሚዲያ አማራጮች መንግስት ለመንገዱ ትኩረት እንዳልሰጠ ተደርጎ የሚነሳው ሀሳብ መሰረተ ቢስ መሆኑን ገልጸዋል። በተለያየ መልኩ በሶሻል ሚዲያም ይሁን በተለያየ መልኩ አንዳንድ ሰዎች የሚሰጡት ምናልባት የዞኑ መንግስት ምንም ለጉዳዩ ትኩረት እንዳልሰጠ የክልሉ መንግስትም ትኩረት እንዳልሰጠ የሚነገረውና የሚነዛው ወሬ ምናልባት አንዳንዶቹ መረጃ ካለማግኘት ሊሆን ይችላል። አንዳንዶቹ አውቀው የፖለቲካ ትርፍ ለማግኘት የሚያደርጉት እንቅስቃሴ ነው የሚመስለኝና አሁን ህዝቡም በደንብ ሊያውቅ የሚችለው ጉዳዩ ትኩረት ከተሰጣቸው አንገብጋቢ ተግባራት አንዱ ነው። ዋነኛው የፌደራል መንገድም ነው። ስለዚህ ይሄ ጉዳይ ግን በፊት በተካሄደው እርምጃ መሰረት ውጤት ስላላመጣ ዘላቂነት ያለው ውጤት ማምጣት የሚያስችል ጥገናና መንገዱን መልሶ የማስተካከል ስራ እንዲሰራ የሚያስችል ነገር ስለሆነ ይሄ በመሰረቱ ረጅም ጊዜም ሊፈጅ የሚችልበት ሁኔታ ስላለ ነው የፈጀው። ስለዚህ በዚህ መልኩ ያው ተረጋግተን ጉዳዩን ሊሰራ የሚችልበት ሁኔታ እንዳለ ታውቆ በተረጋጋ መልኩ በሰከነ መልኩ መጠበቅ የሚችልበት ሁኔታ እንዲኖር ነው በዚህ አጋጣሚ ማሳወቅ እንፈልገው። መንግስት ዘላቂ መፍትሄ በሚያመጣ መልኩ እንዲሰራ ትኩረት አድርጎ እየሰራ መሆኑን ተናግረው የህዝቡን የልማትና የመልካም አስተዳደር ችግሮችን በአጭር ጊዜ እየመለሰ እንደሚገኝ ገልጸዋል። በዚህም በዞኑ በተለይ ከሰሞኑ በጌሻና ሳይለም አካባቢ ለዘመናት የህዝቡ ጥያቄ የነበረው የሆስፒታል ግንባታ የመሰረት ድንጋይ ማስቀመጥ መቻሉን አብራርተዋል። ስለዚህ መነሻ መሰረታዊ ጥያቄያቸው እዛ አካባቢ ላይ የመንገድና የሆስፒታል ጥያቄ። ምክንያቱም አንድ እናት ብትታመም ከዛ ይዞ 127 ኪሎ ሜትር 170 ኪሎ ሜትር ተጉዞ አመቶ ማሳከም በራሱ ስቃይ። ይሄን ችግር መቅረፍ ያስፈልጋል። የታመመ ሰው እዛ መታከም የሚችልበት ሁኔታ እንዲኖር ማድረግ ምቹ ሁኔታ መፍጠር ለህብረተሰቡ የጊዜም የገንዘብም የጉልበትም ዋጋ ሊቀንስ የሚችልበት ሁኔታ እንዲኖር ማመቻቸት በራሱ ትልቅ ተግባር ሆኖ ሊመሰገን የሚገባው ተግባር ነው ይመስለኝ። ይሄ አሁን ምርጫ ስለደረሰ አይደለም።
ለምርጫ ዋስትናም አይደለም። ነገር ግን ለዛ አካባቢ ህዝብ ይመለሳል ተብሎ ቀደም ሲልም ቃል የተገቡ ናቸው፣ ሲታቀዱ ነበሩ ናቸው። አሁን ወቅቱ ደርሶ ያንን ነገር በአጭር ጊዜ ውስጥ ተገንብቶ ሊያልቅ የሚችልበት ሁኔታ እንዲኖርና የዚህ የጤና ችግር ሊፈታ የሚችልበት ሁኔታ እንዲኖር የማድረግ ስራ ጊምቦም ሆነ ሌሎች ቦታዎች ላይም እያስመረቅን ያለ ነው። አዳዲስ የመሰረት ድንጋይም እያስቀመጥን ያለ ነው። ስራዎችን እያካሄድን ያለ ነው። አጠቃላይ ለህዝቡ ካለን ቀረቤታና አካባቢያችን ለማልማት ካለ ፍላጎትና ተነሳሽነት ነው። በቀጣይ በቦንጋና ሌሎች አካባቢዎች ፕሮጀክቶችን የማስመረቅና አዳዲሶችንም የማስጀመር ስራ ተጠናክሮ የሚቀጥል እንደሆነም አቶ እንዳሻው አስታውቀዋል። የህዝብን ጥያቄ መመለስ መቻል አለበት። የመልካም አስተዳደር ጥያቄዎች በመሰረቱ እነዚህ ነገሮች አሁን መመለስ የነበረባቸው አይደሉም። ሲንከባለሉ መጥቶ እዚህ ደረሱ ናቸው። ስለዚህ እነዚህ ሲንከባለሉ የመጡ ችግሮችን ህብረተሰቡን በማስተባበር በጋራ በተቀናጀና በተደራጀ መልኩ የልማት ፍላጎትን ምላሽ እየሰጠ ያለበት ሁኔታ ነው ያለ። ይሄ ስራ ተግባር ነገም ተነገ ወዲያም ይቀጥል ነው። ነገም ተነገ ወዲያም ምርጫው በአንድ በኩል እያለ ለህዝቡ የሚገባውን ነገር የመሰረት ድንጋይ የመጣል ስራ፣ ያለቁ ፕሮጀክቶችን የማስመረቅ ስራ ይገባል። አሁን ይቀጥላል።